አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ? ሁሉ አማን ሁሉ ሰላም አለው። እኔ አልሐምዱሊላህ ረቢል ዓለሚን አላ ኩሊ ያህል እና ሰሞኑ የሆነ ቪዲዮ ለቅቄ ነበር ማለት ነው በቀለም ዙሪያ እና ያው አንዳንድ ጣልቃ ገብ ሰዎች ስለነሱ ማለት እና በኮሜንት በጣም የምወዳቸው ደንበኞች ያው ለኔ ያላቸው ከበሬታ አድናቆት ገልጾልኛል ማለት በጣም ወዳቸዋለሁ አከብራቸዋለሁ ማለት ነው። እና በስራ ጠንካራ ነህ ቀንና ሌሊት የምትሰራው ብሎ በቃ በጣም ማሻአላ እንግዲህ አልሐምዱሊላህ ረቢል ዓለሚን። እኔ እንግዲህ ራሴ ለማዳነቅ ሳይሆን ስራ ካለ ስራ ወደኋላ አይደለም ስራ ከመስራት ማለት ነው። እና ቀን ስሰራ ራሱ ውዬ ሌሊቱ ራሱ የምሰራበት ጊዜ አለ ማለት ነው። ለስራ ካለኝ ፍላጎት አንፃር ማለት ነው። እና ይህንን ደግሞ ጥንካሬ የተማርኩት እኔ እውነት ነው የምላችሁ እኔ ከአባቴ ነው የተማርኩት ማለት ነው። አባቴ በጣም ስራ የሚወድና ስራን አክባሪ ነው ማለት ነው። አባቴ ስራ አክባሪ በጣም ጠንካራ የስራ ሰው ስንፈትን የማይወድ ቀኑን ሙሉ ሲሰራ ውሎ እስከ ሌሊቱ 6 ሰዓት 7 ሰዓት ራሱ የሚሰራበት ጊዜ አለ አባቴ ማለት ነው። እና በዚሁ አጋጣሚ የድሬዳዋ ቴሌቪዥን በጣም አመሰግናለሁ። አባቴ እንግዲህ ለሰው እንደሚኖር ለሰው እንደሚሰራ ለስራ ክብር እንዳለው ለሰው ክብር እንዳለው አውቀው ከዚህ በፊት እቤታችን ድረስ መጥተው ድሬ ቲቪ ኢንተርቪው አድርገዋል ማለት ነው። ስራ የአባቴ ስራ ቦታ መጥተው ማለት ነው። በጣም አመሰግናለሁ ድሬ ቲቪ ማለት ነው። እና አባቴ በጣም ጠንካራ ነው። በዚሁ አጋጣሚ አላሁ ሱብሃነሁ ወተዓላ እድሜውን እንዲያረዝምለት ዱአ እንድታደርጉልኝ እፈልጋለሁ ማለት ነው። እና ሰው ደግሞ ያው ሁሉም ይወዳል ማለት አይደለም። ሁሉም ደግሞ ይጠላል ማለት አይደለም። እኔ ማድረግ የምችለው ማድረግ ነው ለኔ የሚጠበቅብኝ ማለት ነው። እኔ እንግዲህ በተቻለኝ መጠን አላህ በሰጠኝ ሙያ ወደ ኋላ አልልም ለማንም ማለት ነው። እና አንዳንድ ሰዎች አሉ ማለት ነው ዝም ብሎ ባላገባቸው በየሄዱበት መደበሪያ በወሬ የሚደበሩ ሰዎች አሉ ማለት ነው። ይሄ ነገር አያውቅም ፍጥነት የለውም እንደዚህ ነው እንደዚህ በቃ ያላገባቸው የሚቀባጥሩ ማለት ነው። እኔ አንድም ቦታ እኔ የማልችለውን ስራ እችላለሁ ብዬ የሰው ስራ አበላሽቼ አላውቅም ማለት ነው። ሲጀመርም አልጀምረውም የማላውቀው ነገር ሲጀመርም አልጀምረውም ማለት ነው። የማውቀው ግን ወደኋላ አልልም ከመስራት ማለት ነው ዛሬም ቢሆን ነገ ማለት ነው። እና የሰውን ክብር አለኝ ክብሬም ደግሞ እንዲቀንስብኝ አልፈልግም ማለት ነው። እንደዚህ አሁን የሚያወሩ ሰዎች እኮ እኔ ግቢያቸው ሁላ ደርሼ አላውቅም እውነቱን ለመናገር ማለት ነው። ሲጀመር የሚሰራ ሰው እኮ አያወራም ስራ የሌለው ሰው ነው እንጂ የሚያወራው የስራ ሰው አያወራም የሚያሰራም አያወራም እኮ በቃ እኔ የሚያውቁኝ የሰራሁላቸው ሰዎች ናቸው ማለት ነው። እንጂ ዝም ብሎ በየሜዳው ወሬ የሚበትኑ ሰዎች አይደሉም ማለት ነው። ዛሬም ነገም ቢሆን እኔ የጠንካራው አባቴ የአመት የረቦ ልጅ በስራው ታታሪ በጣም ጠንካራ ስንፍናን የማይወድ ከእሱ ነው የተማርኩት እኔ ሁሉም ነገር ማለት ነው። አባቴ ለኔ ሁሉም ነገሬ ነው። አባቴ እወድሃለሁ አላህ እድሜህን እንዲያረዝምልኝ እፈልጋለሁ ማለት ነው። እና አላህ ሱብሃነሁ ወተዓላ እንግዲህ አባቴ በጣም ለፍቶልናል ለልጆቹ ለፍቷል አሁንም ድረስ እየለፋ ነው ያለው። እና ከአሁን በኋላ ደግሞ እንዳይለፋ ንያ አለኝ እኔ ማለት ነው። ለአባቴ የሆነ ገቢ የሚያስገባለት ነገር ለማቋቋም ንያ አለኝ አላህ ንያዬን እንዲያሳካልኝ ዱአ እንድታደርጉልኝ እፈልጋለሁ በዚሁ አጋጣሚ ማለት ነው። አባቴ በጣም የስራ ሰው ነው እስከ አሁን ድረስ እየሰራ ነው አባቴ ማለት ነው። እና አላህ እድሜውን እንዲያረዝመው በዚሁ አጋጣሚ ዱአ እንድታደርጉልኝ እፈልጋለሁ። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱህ